በድሮን ያጠፋቸው ነበር። አውቆ የለቀቃቸው ለምን? አማራ ወሎየው እንዲወድም ቤት አማራው ህዝብ እንዲያልቅ ወጣቱ እንዲገደል ሲመጡ እየመቱት ነው የሚመጡ ከብት ሳይቀር እኮ። እንደዚህ አይነት ናዚ ትግሬን መደገፍ አይቻልም። ስለዚህ ሁለት ጠላት ካለህ አንዱን መምረጥ ነው። ከባዱን ጠላት መምረጥ ነው። ማን ነው ከባዱ ጠላት? ወያኔ ነው። ወያኔን እንዳይነሳ ታደርገዋለህ። አብይ ቢተኩስባቸው አብረ መተኩስ አለብህ። ይሄ የፖለቲካ ስትራቴጂ እንጂ አብይን መደገፍ አይደለም። ጅላጅል እነሱ እኮ ሰሜነኛ ብለው መጡ። ትናንትና ቂጤን ደፈረኝ ያለውን ኤርትራ እኮ አብሮ እየሰራ ነው። ታዲያ አማራ ለምንድን ነው የምትጃጃለው? አብይ ስልጣኑን አታትነጥቀው? ምን አብይ እኮ ዝም ብለህ በ24 ሰዓት እኮ የምታወርደው ነው። ወያኔ ግን ማውረድ አይችልም። ከመጣ መጣ ነው። የረባ ዱላ እኮ መያዝ አይችልም። አሁን ምንድን ነው የምናደርገው? ከባዱን ጠላት መዋጋት። የምንዋጋው እንዴት ነው? ክልሉን በመጀመሪያ መያዘው ዲፋክቶ ስቴት። ብአዴን ባሪያ ነው። ብአዴን የሚሰራው ለደሞዝ ነው። ህዋት የሚሰራው ለዓላማው ነው። ስለዚህ ነው ትግራይ ክልል አንድ መከላከያ መግባት አይችልም። የአብይ ወታደር መግባት አይችልም። የአብይ ፖሊስ መግባት አይችልም። የአብይ ፍርድ ቤት መግባት አይችልም። አማራስ ይሄው ጮቄ ድረስ ገብቶ እያነደድን ገብቶ ጦሩ እየከሸከሸ። ለምን ካልከኝ ብአዴን ባሪያ ነው። ብአዴን ለደሞዙ ነው የሚሰራ፣ ደብረ ጽዮን ለዓላማው ነው። ስለዚህ ትግራይ ክልል አንድ የመንግስት ጦር አይገባም። አማራ ግን መሽኛቸው ነው። ስለዚህ ምን እናደርጋለን? በክልል ውስጥ ያሉ ትግርኛ ተናጋሪዎችን ይሄን ካላረክ አማራ አታሸንፍ። ጠራርጎ ማስወጣት። አንደኛ ክፍለ ኢኮኖሚውን ይዘውባል። ልማቱ በሙሉ በእነሱ ነው። መንግስት ስራ ሁሉ እኮ አሉ። ማንነታቸውን ደብቀው ኤርትራውያን ሁሉ እኮ አሉ። በሙሉ ትግርኛን ተናጋሪ በየሰፈሩ መንጥረክ ማስወጣት፣ ሀብት ንብረታቸውን መንጠቅ የኛ ነዋ። ከየትም አላመጡትም። መንግስት የሰራውን አማራ የሰራውን ሆቴል እኮ በግላቸው አዝሯል። ነቋራ እነምናምን ላሊበላ ምናምን የምትለው እኮ ይነሱ። እነዚህን ጠራርጎ ማባረር፣ መድኃኒት ፋብሪካቸውን ሁሉ መያዝ፣ ማከፋፈያቸው የወርቅ ቤቱን መያዝ እንዳለ ማረሻዎቻቸው፣ የዘመናዊ ማረሻዎቻቸው መውጣት የለባቸው። ከአየር እርሻ ልማት መውጣት የለበትም። ከመተከል መውጣት የለበትም። ከወልቃይት መውጣት የለበትም። በሙሉ አማራ ተደራጅቶ ጠመንጃ ታጥቋል። በቀጥታ ትግርኛ ተናጋሪን ጠርጎ ማስወጣት። ካስወጣው ምን ታገኛለህ? አንደኛ ክፍለ ኢኮኖሚ ይለቁልሃል። አትለምንም። ወደ አረብ ሀገር ልጆች አይሄዱም። ትይዛለህ፣ ንብረቱ ሀብት ታገኛለህ ማለት ነው። ሁለተኛ የሚሰልል የለም። ሌላኛው ጥቅሙ እንደነሱ መከላከያ ይገባል፣ ባህር ዳር ይያዛል ማለት ነው። አየህ ምን 4 ኪሎ ምን አለ? የእናት ጓዳ ረከውን 4 ኪሎ ምን ትሰራለህ? ጎንደር እኮ የትግሬና የኤርትራ ከተማ ነው። መች አስወጣው? ባህር ዳር እኮና ደማርቆስ እኮ እነሱ ናቸው። ወልዲያ ደሴ እኮ እነሱ ናቸው። ፎቆች፣ ወርቅ ቤቱ፣ ምኑ ምግብ ቤቱ የነሱ፣ አስመጭና ላኪው ምናምን መድኃኒት ፋብሪካው፣ ቢራ ፋብሪካው የነሱ እኮ። ይሄን ሀብት ንብረት መንጠቅ ነው። በቃ ሽንታምና አማራ አታረገው። በየሰፈር ተደራጅተህ እንደባለፈው ኃይለማርያም እንደሄደ ጊዜ አስጨንቀ ምድሪቷን አባረህ አብይ መግባት አይችልም። ክልሉን መያዝ ነው። በፋኖ እጅ እንዲወድቅ በትክክለኛው ፋኖ፣ በቀስተ ደመናው ፋኖ፣ በገበሬው ታጣቂ መያዝ አለበት። በቃ ከዚያ በኋላስ አብይ መጥቶ አንተ ላይ አይሸናም። ተወካይ ማስቀመጥ አይችልም። አማራ ጀግና ነው። በተኩስ ጀግና እኮ ነው። ስትራቴጂ ነው ያጣው፣ መሪ ነው ያጣው። አሁን ፋኖ እኮ የከሸፈው ስትራቴጂ ያጣ፣ መሪ ያጣ። እነዘመነ ሸጡት፣ አሳልፈው ሸጡት፣ ተሸነፈ ማለት ነው። ትግሬዎች አያችሁ ተደብቀው የአማራ ትግል ሲጎመራ ስለማያሸንፉት አማራን ምንም ማድረግ ስላልቻሉ ጽምዶ ብለው መጡ። አማራ ፋኖ በተኑት ማለት ነው። አውቀው ጥቂት ሰው እኮ ነው ያስገቡ፣ ህዝቡ እንዲሸሸው ፋኖ እንደ ከትግሬ ጋር ከሰራማ አብይ ጋር ገባለሁ ላጥ እንደ ከወያኔ ጋር እየሰራ ነው። እነዘመነ ቁጭ ብለው ያወያዩቸዋል። የፋኖ ተከታች ያሉ መሪዎች ጥቂት ፋኖ ይዙና አሉ ሰሜነኛ አንድነን ዋናው ጠላታችን አብይ ነው ሲሉ እንደ ፋኖ የጎጃሚ ጎንደሬው እንደ የተዋጋ ነው። ለዚህ ነው እንደ
ወያኔን ያባረሩን እናመጣ ነው እንደዛ ጠላታችንን እያለ ወደ አብይ የተወሰነው ወደ ቤቱ ወደ ወሰነው ደግሞ እየሸሸ የተወሰነው ደግሞ መሳሪያውን ይዞ እየጠበቀ ነው። ሆን ብለው ይሄ ፖለቲካ ነው ባይዘው። ይሄ እኔ አድማየር ትግሪያንስ እኔ በጣም አደንቃቸዋለሁ። ጽምዶ የሚል አመጡ ሲያፈርሱት፣ አብይም ያን ይፈልገዋል። አብይ ደግሞ ፓርላማ ላይ ቁጭ ብሎ ይናገራል። ጽምዶ እንዳለ አስረግጦ ሲናገር አማራው ፋኖን ከዳው ማለት ነው። ግን እኮ 90% አማራ ፋኖ ለአማራ የሚታገለው አያችሁ። በፕሮፓጋንዳ ብቻ እንዴት አማራ እንደፈቱት ጽምዶ አለ። አዎ ጀምሯል። ናሰርስ ማረዳምጤ በሚዲያ እየወጡ ባሪኖች ናቸው እኮ አብረን እንሰራለን ምናምን እያሉ ብለው አሁን የሳጋልጣቸው ወጡ። ዘመነ መቀሌ ሄደ፣ ስመራ ቆየ፣ ሱዳን መጣ፣ ከዚያ መቀሌ ገባ። አሁን መቀሌ ነው ያለው። ሆቴል እኮ ነው ያለው። ሳባ ሆቴል ነው ያለው። ባይዞ ቁጥሩን ሁሉን መንገር ይችላል። ሳባ ሆቴል ነው ያለው። ቁጭ ብሎ ውስኪ ሴቶች ይቀርቡለታል፣ ቁርጥ ይቀርቡለታል፣ ክትፎ። በጣም የሚያሳዝን ነገር እኮ። ይሄን ስንናገር ጎጃም አይቀበልም። ለምን? ከትግሬ ጋር ቂጡን ገጥሞ ሀብት ንብረት አፍርቷል። ነገም ደግሞ ትግሬዎች ከመጡ ሌላ ሀብት ያስጠብቃል፣ ይቀጥላል ማለት። ይሄ እኮ ነው ዋናው ዓላማው እንጂ ዘመን እንደማይዋጋ ካድሬ እንደሆነ ያውቃል። ጎጃም እኮ ይሄን ታውቃላችሁ፣ አውቃችሁ እኮ ነው። ምሁራኑ ሊያውቃሉ። ዋናው ዘመን ነው ከደብረ ጽዮን ጋር የሚያገናኛቸው። የዲያስፖራው ጎጃሚያውን የትራክ ነጂ ሁሉ ቂጡን እንትን ተመልጧል። በትራክ መቀመጥ ኡበር መንዳት ደም ግፊት እየጨረሰው። ስለዚህ ወደ ሀገር ቤት ሂዶ የድርጅት ቦታ ኮንዶሚኒየም፣ የቪላ መስሪያ ምናምን ካምፓኒ መክፈት ይፈልጋል። ስለዚህ ወያኔ ሲመጣ ነው ማለት ነው። የዘመነ ደጋፊ እናንተ ደጋፊ ጽምዶን እያለ ይገባል። ዘመነ ደግሞ ያረጋግጥላችሁ። ስለዚህ ይህን የፈለጋችሁ ጎጃሚዎች የሀብት ቅርምት ነው ጎጃሚ ወሎዬ፣ ሌላ ምንም ዓላማ የላችሁ። ወደ ዋናው ነገር እያመጣችሁ ነው። ስለዚህ አብይ መረብ ወንዝን ምንድን ነው የምትለው? ያን ወንዙን ሳይሻገሩ መምታት ይችል ነበር። ግን የአማራ ክልል መውደም ስለነበረበት እስከ ደብረ ብርሃን እንዲመጡ፣ ከዚያስ አውደልዳዩን ታማኝ በየነ የሚባል ጠራና ወደፊት ወደ ግራ እያለ ሁሉም ነገር ወደ ጦር ግንባር። ውሸት። አንድ ኢትዮጵያዊ አልተዋጋም። በጣም የሚያሳዝነው ነገር የአማራ ጦር 150 ሺህ ነው። ገበሬው ጥቂት ልዩ ኃይል ነው ያለበት። በሙሉ 95% ፋኖ ነው ገበሬው ጦር ማለት ነው። 150 ሺህ አይሞላም። ትግሬዎች ግን 1.5 ሜካናይዝድ ጦር ነው ይዘው የመጡ። በጣም በሚያሳዝን ሁኔታ ኦሮሞ አልተዋጋም። 10 ሺህ ጦር ልኮ ስናይፐሩን አስረክቦ ነው ተማርኮ የመጣው። አሁን ትግሬዎች ለዓለም አቀፍ ዜና ሲናገሩ ኢትዮጵያኖች 130 ሚሊዮን ገጥሞን ተረፍን ይላል። ውሸት። የአማራ ገበሬ ጦር ፋኖ ነው የመከታቸው። ቂጣቸውን ነርሎ ነው። 1.5 ሚሊዮን ትግሬ ተመልከቱ። ይሄንን ጀግንነት ማድነቅ አለብን። አማራን ማድነቅ አለባቸው። የአማራን ጦር ባይዘይ በጣም ነው የማከብረው። በጣም አድናቆት አለ ፋኖ የሚባለው። ያውም ያለ ስልጣና ምንሻው ያለ ስልጣና ጥቂት እኮ ስልጣና ነው የወሰደ። የአንድ ወር ስልጣና ድሮ ማለት ነው። ወያኔ እያለ አሰልጥኗቸዋል። እና አብይ ሲመጡ ደግሞ ለብ ነው ያደረጓቸው። የሳምንት ስልጣና። አማራ በተፈጥሮ ተኳሽ 1.5 ሚሊዮን ትግሬ አንበረከካቸው። በጣም አይገርም? ይሄ እኮ መጽሐፍ እኮ አለበት። በዓለም ላይ ወደ እንግሊዝኛ ተቀይሮ እንደዚህ መጽሐፍ እኮ አለበት። በዓለም በምድር ላይ የአማራ ገበሬ ጦር በተለያየ ቋንቋ መጽሐፍ አለበት። በስፓኒሽ፣ በጣሊያንኛ መጽሐፍ እኮ አለበት። ይሄ እኮ ትልቅ ታሪክ ገድል እኮ ነው። ህወሓት ማለት 75% የሀገሪቱን መሳሪያ የታጠቀ ነው። $90 ቢሊዮን የዘረፈ ነው። 20 ኩንታል ወርቅ እኮ በ6 ወር ያስተላልፋል። ገንዘብ አለው። ለዚህ ነው የሁሉ ሚዲያ ቲክታከር ሁሉ ተሽጧል። ጽምዶ ነው የሚል፣ አብይ ነው ጠላታችን፣ ኦሮሞ ነው ጠላታችን ነው የሚል። ይሄንን ግን እንደዚህ አበጥሮ አይነግረም። ተሽጧል፣ ገዝተውታል። እነዘመነ በሙሉ ሚዲያዎችን አፍነዋል። እኔ ብቻ ነኝ አንድ ሰው እስኪያምጡ የለም እኮ። ሁሉም የጽምዶ ደጋፊ፣ የትግሬ ደጋፊ ሰሜነኛ ነው ይላል። ያን ሁሉ በደል ረስቶ፣ ያን ሁሉ ጭፍጨፋ፣ ያን ሁሉ ግድያ ረስቶ የአማራ ምሁራን በሚያሳዝን ሁኔታ ህወሓትን እንቃወማለን ብለው አብይ ሲመጣ ሄደው ኮንዶሚኒየም ጠየቁ፣ ተከለከሉ። ቦታ መጡ፣ አኮረፉ። ገንዘቡን በኦርቶዶክስ ጄኖሳይድ እስላም እያለቀ ሰበሰቡ።
ከነ ሀብታሙ አያሌው ጀምሮ 1.7 ሚሊዮን እስክንድር ነጋ 8 ሚሊዮን እንዳለ ሻለቃ ዳዊት ወደ 4 ሚሊዮን እንዳለ ቴዎድሮስ ሰልፌ ወደ 9 ሚሊዮን እንዳለ ይሄን ሰብስበው ተከፋፍለው ተፈራ ምናምን የሚባሉ ጠፋው። ዶክተሮች በሙሉ ሚዲያ ያቋቋሙ ኤቢሲ ኒውስ ምናምን እያሉ ይሄ ዶክተር አብርሃም ይባላል። ሀይቅ ነው የተወለደው ግን ትግሬ ነው። የሚገርማቸው አባቱ ያደዋ ትግሬ ነው። በጣም እናዝናለን። ሰለሞን ጉግሳ ምናምን የሚባሉ እነዚህ ሚዲያዎች እውነታውን መናገር አይፈልጉም። መረጃ ቲቪ የደቡቦች ኦሮሞች ሲፈነጩበት እነ ግርማ ካሳ የሚውሉ እነዚህ ደንቆሮች እነ ዘመርኩን በቀለ። አሁን ደግሞ አንድ ደብረ ማርቆስ የዘመነ ካሴ አድናቂ ያለ አማራነት ያሸንፋል የሚል አንተ ነገላይ ይባላል። አንተ ነገላይ ባይዘው አባቱ የወለጋ ኦሮሞ በደርግ ዘመን ውትድርና አስመራ ሄዶ የሞተ ነው። የወታደር ልጅ ነው። አባቱ ኦሮሞ ነው፣ ግን ለአማራ ነው የሚታገል። ደግሞ ጎንደር ጠልም እኛ ጋር ይሰራ ነበር። ታስታውሳ እኛ ነው ያባረረው። ጎንደርን ሲጠላ ውጣሉ ከግሩፕ ውስጥ አባረረው። ይሄ ሰውዬ ጎንደር ጠሉ ነው። ጎንደሬው ፈላሻ እስራኤል ውስጥ ግን ገንዘብ ያዋጣለት የጎንደር ጠላት እዚያ ቁጭ ብሎ አሁን ደግሞ መረጃ ቲቪ ላይ ቁጭ ብሎ ያወራል። እንደ አማራ ያወራል። ውስጡ ግን ብታዩ በጣም ታዝናላችሁ። የጎንደር ያለው ጥላቻ የነቀርሳ ብታዩት እኔ እንደዚህ አይነት ጥላቻ አይቻለቅ። ደቡብ ጎንደር እንዴት እንደሚጠላው የዘመነ በቃ ታናሽ ወንድም ማለት ነው። ዘመነ ነካችሁ በሚል ነው ጎንደር ነው ስኳር ነው የሚል አመጣ። እንዴት ነው ስኳር 11 ሚሊዮን ህዝብ 9-10 የማይሞላ ካድሬ እንዴት ጎንደር ስኳር ሊሆን ይችላል? ስኳር ጎጃሜ ነው አለው። ምክንያቱም ስኳዶች ጎጃም ናቸው። ከጎጃም የወጣ ነው። ውሸት የጻፉትም ጎጃሜዎች ናቸው። እነሱም ወያኔዎች ናቸው ጻፉ ብሏቸው። ጎንደር ስለሚጠሉ ስኳድ በሉት ገዳይ ቡድን። ታዲያ ጎንደሬ ከሆነ ካፌው ምግብ ቤቱ ለምን በቦምብ ይመታል? ለምን ይገደላል? ጎጃም ውስጥ ያለው ጎንደር ለምን እየተሳደደ ይገደላል? የሚገደለው ጎንደሬ ነው ስኳድ ይላል። ይሄን አባረነዋል። አሁን ለቅዳሜ ገበያ የሚባሉት ይሄን ነው የሚሉ ስኳድ ይላሉ። ስኳድ ግን ጎጃም ነው። እነሱ ናቸው ስኳዶች። ጎንደር ስኳድ የለው። ውሸት እኮ ነው። ስኳድ ጎጃም ውስጥ የተቋቋመ ገዳይ ቡድን ነው። ግን ለጎንደር ነው የሰጡት። ወያኔ እኮ ነው እያደረገ ያለው። ሁለቱ ህዝብ እንዳይገናኝ ማለት ይሄ ሁለት ጀግና ህዝብ እንዳይገናኝ ጎጃም ውስጥ የተቋቋሙ አገው ሸንጎች አሉ። ኦሮሞ ዘር ያለ ብዙ ናቸው። እነዚህ ተቋቁመው ጎንደርን የትግሬ ዲቃላዎች ምናምን ይሄን አቋቁመው ጎንደርን ስኳድ ይሉታል። ጎጃም እኮ ያልተወለደበት የለም፣ ያልሰፈረበት ብሔር የለም። ኦሮሞች አሉ። ይልማናና ዴንሳ ይባላል፣ ቡሬ ይባላል፣ ሜጫ። ይህ እኮ የጋሎች ስም እኮ። በጣም እናዝናለን። አሁን ጎጃም ንጹህ ይመስላቸዋል። ምናልባት ምስራቅ ጎጃም እና ወደ ዳሞት አካባቢ እና ደቡብ ጎንደር። ይሄ ወሎ ውስጥ ደግሞ ይሄ ሳይንት ምናምን ቤተ አማራ የሚባለው ላሊበላ ምናምን ዙሪያ እና ሰሜን ሸዋ እኮ ነው እውነተኛው ንጹህ አማራ እሱ። ሌላው እኮ ዝም ብሎ ነው አበቅ እኮ ነው። አሁን ምዕራብ ጎጃም ብትሄድ ምንም ቅልቅል ነው። አላየም? የዘመነ ሰፈር ልጆች ፋኖች እኛ ሜጫ ነን፣ ወደ ሜጫነታችን ተመልሰናል። ያ ማለት እኮ ወደ ጋላነት ተመልሰናል እያሉ ወይ እውቀት የላቸውም ወይ ደግሞ ዘራቸው ጋላ ነው ማለት ነው። ግራ እየገባን እኮ ነው። ሰላማዊ ሰልፍ ሲያደርጉ አላያችሁ? የዘመነ ካሴ ፋኖች አሳምነው እኛ አይመለከተንም፣ እኛ ሜጫ ነን። ይሄን ያለን ሲያጣራ አንድ ፋኖ መጥቶ ምንድነው እዚያው ውስጥ የነበር ትናንትና ሲናገር ነበር። ዘመነ ካሴ ነው እንደዚህ በሉ ያለን። ሜጫ ነን፣ የምንታገለው ለሜጫነት ነው። የሜጫ ዳይናስቲ አሉ። ሜጫ እንግዲህ የጋላ ስም፣ ቡሬ የጋላ ስም፣ ይልማናና ዴንሳ ጋላዎች ናቸው። ኦሮሞ ሳይባል የድሮ ወራሪዎች ማለት ባሶ ሊበን ጋላ ነው። ጎጃም ዘሩ ዝብርቅርቅ ያለው ውሸት ነው። ንጹህ አማራ አይደለም። ወላይታ ማለት ነው ቅልቅል ነው። ለዚህ ነው ትግላችን ጎጃም ውስጥ የተጠለፈው። ጎጃሜ ትግሬ ነው ባይዘው። ብዙ ጎጃሜ አሁን ትግሬ ነው ስለማታውቁት። ለምን ብላችሁ ጠይቋ። አንተ ደንቆሮ ፍቅር ሲዝም የምትባል ሌባ አትላክ። ጎጃም በአብዛኛው ትግሬ ነው። አይገባውም። አሁን ሰው አማራው አይገባው ምን ማለት ነው ትግሬ ብሎ ሊከራከር ይችላል። ትግሬ ነው። አበበ ባዩ ነው የኢትዮ ፎረም አዘጋጅ፣ የትግሬ ሚዲያ አዘጋጅ፣ የኤልያስ ልጅ ነው። ዘመነ ካሴ ነው ትግሬ ጋር ነው የሚሰራው።
እና አስረስም ሰራለ ሲሉ ነበር። ምንድነው ካላችሁ ጎጃም ትግሬ ይበዛዋል። እንዴት ጎጃም ትግሬ ሆነ ብሎ ሊያስብ ይችላል። ጎጃም ግራ የሚገባው አማራ ሊኖር ይችላል። ግልጽ እናድርገው። ትግሬ 2 ጊዜ ጎጃምን በመውረሩ ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለው ዮሐንስ 2 ጊዜ ወረረው። መሪያቸው ጎጃሚ መዋጋት ስላልቻለ 3 ጊዜ ተማርኳል። ተክለ ሃይማኖት በጣም የሚያሳዝናቸው በዮሐንስ 2 ጊዜ 1 ጊዜ በምልክ ተማርኳል። ወልደ ጊዮርጊስ የሚባለው የጎጃም ንጉስ አይኑን በጋለ ብረት ነው በማረሻ ያጠፋው። ትግሬ ምን አርጎ አግሎ ማረሻውን ቀዝቃዛ ውሃ በመጨመር እንግዲህ አስባችሁታል። አይኑን የፍጥኛ አርጎ ንጉሱ ጎጃም አልተዋጋም። አይኑን ሂዱና አንብቡ። አፍርጦ ነው የገደሉ። አስባችኋል? በሰው ልጅ አይን ላይ ጭካኔ፣ የትግሬን ጭካኔ። ማረሻውን አግለው በጉጠት ይዘው ውሃ ደፉበት። ያ የጎጃም ወልደ ጊዮርጊስ የሚባል ንጉስ ሞተ። ተንገብግበው ገደሉት። ስለዚህ በዚያ ጊዜ ምን አለች የጎጃም እናት? ክርስቲያን አይደሉም ወይ ንጉስ ወይ? አቤት አቤት ታይዱ ዮሐንስ ጋር ንጉስ ወይ ክርስቲያን አይደሉም? ኦርቶዶክስ አዎ ክርስቲያን ነን። እና ታዲያ ወታደሮቹ የወንድ ሚስቶች ነን፣ ደፈሩን። ልጆቻችን ተደፈሩ። አቅመ አዳም የደረሱት በሙሉ ተደፈሩ። ክብረ ነፃነታቸው ወሰዱ። የቄስ ሚስቶች ነን፣ ተደፈርን አሉ፣ አረገዝን አሉ። ምንድን ነው ያለው ዮሐንስ? ትዕቢቱን አይተሃል? ንቆት። ታዲያ የትግሬ ወታደር ምጽሪ በኪሱ ይዞልሽ ሊመጣ ነው? አንብቡ፣ ስለማታነቡ እኮ ነው። ምጽሪ ማለት የሴት ብልት ማለት ነው። ንቀቱን ተመልከቱት። ታዲያ ትግሬ ምጽሪ በኪሱ ይዞልሽ ሊመጣ ነው ያለ። ያ ማለት ጎጃም ውስጥ ብዙ ትግሬ ተወልዷል ማለት ነው። አሁን አልገባችሁም? ጎጃሜ በሙሉ ትግሬ 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 የሚል ዘሩን ደብቆ ገበሬ ስለሚፈራ የትግሬ ወታደር ደፍሯት የጎጃምን እናት ታሪኩ እንደ እስክንድር ነጋ ያለው እስክንድር ትግሬ ነው። ባይዞ ያገባን ፈልጎ ትግሬ ነው። እስክንድር ትግሬ ነው። አትጠራጠሩ። መልኩን የሚዩት እባብ ነው። እስክንድር አማራ ነው። የነጋ ፈንታ ልጅ አዎ ነው። በአያቱ ትግሬ ነው። በቅድመ አያቱ በቅድመ እየተነገረው ያደገ ነው እስክንድር። ለዚህ ነው መነሻ አማራ መረሻ ኢትዮጵያ እያለ ምንም ጮርናቄ ሲበላ ያደገ በበሬ ግንባር ሲለማመድ የከረመን ፋኖን ይመራሉ ብሎ የአማቶቹን ሸበጥ ሊያሳየን ዘንጊዞ ምን አለ እንደ አባቶች እኮ አጭር ምን ይሽል ቢዝ ጠመንጃ ሲያያሉ እሷ ፈሙዟን አዞሩ ነው የሚል። ይሄ ቅዘናም ነው። አሁን እንግዲህ የአማራ ፋኖ መሪ ተብሎ እዚያ ቁጭ ብሎ ትግሉን የገደለው እንዴት ይሄ ሰውዬ ፋኖ መሪ ሆነ? ፋኖ ማለት እኮ ግርማ ሞገሱ የተለየ ነው። የፋኖ መሪ እኮ ፋኖ መሆን አለበት። የጎዛ አለቃ ነው መሆን ያለበት። እስክንድር ነጋ ጮርናቄ ሲበላ ያደገ ሰውዬ ከአዲስ አበባ መጥቶ የፋኖ መሪ ነኝ። ጠመንጃ ሲተኮስ እኮ አይቶ አያውቅም። ጮርናቄ በሻይ ሲበላ ያደገ ልጅ ምን ማለት ነው? እስኪ ያስቡት። እስኪ እንዴት የአማራን ጊጋንት ኃይል ይመራል ሰውዬ? ፋኖ ማለት እኮ በጠመንጃው ፊት ሰው ያልፍ። እስክንድር ምን እየታጀበ ቂጡን እየተገፋ ሊመራ ነው? እንኳን እሱ ዘመነ ካሴ አንፊት ነው። አንደኛ ምርኮኛ ነው። 03 ቀበሌ ተማርኳል። በአማራ ታሪክ የተማረከ ሰው አይመራም። ቴዎድሮስ አልተማረከም፣ ራሱን ያጠፋው ላለመማረክ። የአማራ ንጉስ ወይ ይገላ እንደ ገላውዲዮስ እንደ ዳዊት እንደ ቴዎድሮስ ወይ ደግሞ ራሱን ያጠፋል። የታሰረ 03 ቀበሌ እንደዚህ አይተነዋል። ታስሮ መሪ ሊሆን አይችልም። ይሄ የአማራን ክብር ዝቅ ማድረግ ነው። ዘመነ ካሴ መሪ የፋኖ ያው በጣም ያሳዝናል። ምርኮኛ ለአማራ መሪ አይሆንም። አቁን ነው የምነግርህ። አማራ ምርኮኛ እንዴት ይሆናል ታዲያ? ኦሮሞዎች ለምን ሰድባቸዋለን? ባጫ ደበሌ ምርኮኛ ነው አይደል? ብርሃኑ ጁላ፣ ሌሎች በሙሉ ምርኮኞች ናቸው። ለምን እነሱ እንሳደባለን? ዘመነ ካሴ 03 ቀበሌ ተባረከ ተብሎ እንዴት የምርኮኛ መሪ ይሆናል ነው ጥያቄ። አይሆንማ። ይሄንን መዋጥ አለብህ ጎጃም። ለዚህ ነው ጎጃም ትግሬ ይበዛል። ወሎንም ጨፍጭፎታል 30 ሺህ። ስለዚህ አሁን ወሎና ወሎ እኮ ኤርትራ ምናምን ሰፍሮበታል። ኢሳያስ አፈወርቂ ጊዜ ያለ እንደ ያደገው ወሎ
ሚስቱ እስላም ባልየው ክርስቲያን ነው። ተወወሉ ችግር የለበትም። ጎጃም ነው የምልህ እኮ ጎጃም አሁን ከትግሬ ጋር እንሰራለን ብለው ያመጹበት ምክንያት በቅድመ አያታቸው ትግሬ ስለሆኑ የጎጃም እናቶችን ትግሬዎች ደፍረዋል። ይህን መጽሐፍ ቁጭ ብሏል እዚህ። ይህን ታሪክ መካድ አይቻልም። ለዚህ ነው እስክንድር ነጋ አድኖ ያገባው ትግሬ ነው። ሚስቱ እኮ ትግሬ ነው። የእሱ ልጅ ዩኒቨርሲቲ ገባ እኮ 1ኛ ዓመት አልጨረሰም፣ 2ኛ ሊገባ ነው። የአማራ ልጆች ግን ተበትነዋል። ስብጥሩን ላሳያችሁ። ትግሬ 3 ሚሊዮን የማይሞላ ህዝብ ለ12ኛ ክፍል መልቀቂያ ያቀረበው 29500 ነው። አማራስ ያውም እዚህ ደብረ ማርቆስ ምናምን ይቺ ከተማዋ ደሴ ገጠሩ ምናምን አልተማረም። በጣም የሚያሳዝናችሁ ስንት ሰው እንዳቀረበ ታውቃላችሁ? አማራ 745 7 ሚሊዮን ህዝብ ያለው ህዝብ ያቀረበው 40 ሚሊዮን እንደው ብለን ነው 30 ለምን አይሆንም? 20 ሚሊዮን ያለው አማራ ትምህርት ቤት የሚገባው ለመግባት ያውም በኮምፒውተር ነው። ትግሬዎች ደግሞ ኮምፒውተር አንፈልግም ብለው 20 ሺው አልተቀመጠም ፈተና ላይ። አዲስ አበባ ቲዲኤፍ ሆነው ትግራይ ጦርነት ከፈተ ብሎ ህዝባዊ አመፅ ለማድረግ አዲስ አበባ መጥተዋል። አንድ ትግሬ መምህር ለ50 ተማሪ የተፈተኑ ኮምፒውተር አንፈልግም ብለው ተመልከቱ። ትግሬዎች በጀት ከመሃል ሀገር ይወስዳሉ። የራሳቸው ሲኖርስ አቋቁሟል። ባንዲራ አላቸው። ሀገር ሰርተዋል። ኢትዮጵያ ለጋራ ሀገራቸው፣ ለኤርትራና ለትግሬ ለአድዋ ወንበዴ ኢትዮጵያ የጋራ ሀገራቸው። ትግሬ ጳጳስ አስቀምጠዋል። ኦርቶዶክስን ሙልጭ አድርገው እየበሉት ከውጭ ሀገር ጀምሮ ሙዳየ ምጽዋቱ እነሱ ጋር ነው የሚሄዱ። በጣም እኮ የሚያሳዝን ነገር እኮ ነው። ጠቅላላ ያ ሁሉ ህንፃ የሚከራየው እነሱ ነው የሚወስዱ። የራሳቸው ሲኖርስ አቋቁሟል። ተመልከት። ትግሬ አንድ ቁና እኮ ወደዚህ ወደ መሀል ሀገር እኮ አያመጣም እኮ ትግሬ። ለምን እንደምንሸከመው አይገባኝም። ስለዚህ ወደ ዋናው ነገር እየመጣ ነው። ይሄንን ካል ዛሬ ጽምዶን ለምንድን ነው ደግፉ ምንባለው? ታዲያ ትግሬን ለምን ተዋጋ ነው? ለምን አባረር ነው? ለምን ዘራችን መከነ? ለምን ማይካድራ ላይ ጭና ላይ ሰሜን እዝ ብሎ ለይቶ ለምን ገደለ? ለምን አባረር ነው? ለምን ያ ሁሉ መስዋዕትነት ተከፈለ? ለምን እነ ውባንተ ተገደሉ? ለምን እነ ጎቤ ሞቱለት? ለዚህ ትግል ለምን አስማረ ዳኘ ተረሸነ? ለምን አሳምኖ ሞተ? ለምን አምባቸው ሞተ? ጠይቃ አማራ ለምን መንበሩ ተገደለ? ለምን መዝገቡ ተገደለ? ለምን የወሎ ጀግኖች ተገደሉ? ለምን ጎጃሚው ተገደለ? ይሄን ሁሉ ስርዓት ያመጣብን ትግራይ አይደለም? እንዴት ነው ያን ሁሉ ካፒታል ክራይም ለምን አውሰና ተገደለ? ያን ሁሉ ካፒታል ክራይም ይሄን ሁሉ ስርዓት ያመጣ ትግሬ ጥላቻን፣ ዘረኝነትን፣ አማራን ማምከን ያመጣብንን ተመልሰን ጽምዶ ብለን ከመጣ ለምን ታገል ነው? ለምን አባረር የሚል ጥያቄ ማንሳት አለብን። ትግሬ ስለኛ አስቦ ነው ወደ 4 ኪሎ የሚመጣ። ከሰሜን ለምን መምጣት ወደ መሀል ሀገር አስፈለገ? ቁጥሩ ትንሽ መሪም ተብሎ መጥቶ ተፈትኖ የወደቀ ነው። አማራ ጠል ነው። እንዴት ህዝቡ ሊፈልግ ቻለ ስንል አብይ ነው እያሉ በኦሮሞ ስም በ77 ድርቅና ከዚያ በፊት የዛሬ 40 እና 50 ዓመት የሰፈሩ ትግሬዎች ኦሮምኛና ሌላ ቋንቋ የሚናገሩ የአማራን ህዝብ ጨፈጨፉት። ጥቂት ዘረኛ ኦሮሞዎችን ከፊት አሰልፈው ጨፈጨፉት። በቤንሻንጉል መተከል ጨፈጨፉት። ኦሮሚያ ክልል በሙሉ ጨፈጨፉት። ከአባይ በረሃ እስከ ወለጋ መኪና እያስቆሙ በጎች አለው እያሉ ገደሉ፣ አፈኑ፣ ገንዘብ አምጡ አሉ፣ ህፃናትን ቆረጡ። ይሄ ኦሮሞች አይደሉም። በጣም በሚያሳዝን ሁኔታ የአብይ አህመድ መንግስት እንዳይረጋጋ ብልጽግና የሚባለው እንዲጠላ ኦሮሞ እንዲጠላ እኮ ነው። አየህ ኦሮማራ ብለን ነው ያባረርናቸው። ጠለፉት። አማራው ደግሞ ኦሮምኛ ስለሚያወራ ኦሮሞ ገደለ ብሎ ተነሳ። ግን እኮ ኦሮሞ አይደል በሙሉ ትግሬዎች ነበሩ የሚረሽኑ። የሚገርማቸው በኢትዮጵያ ውስጥ እንዳይረጋጋ እስካሁን ድረስ በክርስቲያኖች ላይ ጭፍጨፋ ታጫል ነገደቱ ከነሱ ነው።
ኦሮሞና አማራ እንዳይረጋጋ ማት አማራ ተገደለ በነ ጃዋር መሐመድ ማት በማያውቀው ምስኪን አማራ ተጨፈጨፈ። ሀብት ንብረቱ ቤቱ ተቃጠለ። ሰው ተዘግዝቆ ተገደለ። ይሄን ሁሉ የሚመሩት ትግሬዎች ናቸው። ለምን ስትሉ የብልጽግና መንግስት ገዳይ ነው ተብሎ እንዲታሰብ ተመራጩ ነው እንዲመጡ ይሄ ትልቅ ፖለቲካ ነው። ተመልከቱ። ኦርቶዶክሳውያን የሚጨፈጭፉ እነሱ ናቸው። ሸኔ ማለት ነው። ሸኔ እኮ ማለት ጌታቸው አሰፋና መለስ ዜናዊ ያስታጠቁት ትግሬ ነው። ኦሮምኛ ይናገራል፣ ወላይተኛ ይናገራል፣ ጉምዞኛ ይናገራል ምናምን። በተከል ላይ በቀስት ሁሉ የሚጨፈጭፉ እነሱ ናቸው። ካናቢስ እየሰጡ ውስኪ እያስጠጡ የአማራ ስጋ ተበልቶ እቴነሽ የምትባልን ሲያርዱ አይተናል። እንደ በሬ ያርደው በልተው ሲበሉ አይተናል። ፍርድ ቤት ቀርቦ አምነዋል። ይህን ያደረጉት ጉምዞች አይደሉም፣ ትግሬዎች ናቸው። በእጃችን ላይ አስቆርጠው አታሙ አስመጥተውብናል። ትግሬን አታውቁትም። በቃ ስለማታውቁት ነው አማራዎች። አሁንም አገሪቷ እንዳትረጋጋ የሚያደርገው ሰው ተመራጩ ነው ይመጣ ዘንድ ነው። እንደው የአገር ቤት ሰውስ ማዳበሪያውን አልምደዋል። አውቀው ሆን ብለው የማያስፈልገው ረጭበት። አንደኛ በረጅም ጊዜ ደም ካንሰርና ኩላሊት እንዲያፈርስ እንድትሞት ነው። ሁለተኛው የመንግስት ጥገኛ እንድትሆን። በዚያች ጠባብ መሬት ላይ ማዳበሪያ ካልተዘራ ያበቅል። ተጫወቱ በገበሬው። ደሃ አረጉት። ብድር አብቁት የሚል አቋቁሞ 18% እየሰጡ ገበሬው አያያዝ አይችልም። ወይ ጤፉ አይበቅልም፣ ወይ በረዶ ይመተዋል፣ ወይ ደግሞ ጨድዶ ይቀራል። ያኔ ዳው ገበሬ በሬዎችን ይሸጣል። ምን ይሸጣል? አይበቃው። ወደ ወለጋና ወደ ሰሊጥ የኛን መሬት ወስደው ሰሊጥ ልናጭድ እንሄዳለን። እኛ እኮ አማራዎች በጣም እንገርም። የኛን መሬት ወስደው ሁመራ፣ ሴት ሁመራ ጠቅላላ ኦሮሞች በታሪክ አጋጣሚ ቡናውን ሁሉ ይዘው ለነሱ ልንለቅም እንሄዳለን። የኛን እኮ ርስት ጋሎች ማለት ዛሬ ተስፋፍተው አዲስ አበባ ድረስ መጡ። በግራኝ መሐመድ ጦርነት ጊዜ እኛ ስንዳከም ጋሎች ሰተት ብለው ገቡ። ይህን ታሪክ እኮ አማራ አይገባው። ተናቅን ማለት ነው። እንደ አባቶቻችን እንደ ነፍጠኞች ታጥቀን ወደ መሃል መሄድ አልቻለም። ተመልከቱ አማራ የሚደረግበትን ነገር። ስለዚህ አሁን ጠቅላላ ሚዲያው ኦሮሞ ነው የሚለው። አብይ 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 ጠላታችን፣ አብይ የጋራ ጠላታችን ሲያታልሉ ነው። ዋናው ጠላታችን ወያኔ ነው። ሁለተኛው ጠላታችን ነው አብይ። ደካማ ጠላት ነው አብይ። ደካማው ጠላት ነው። ጠንካራው ጠላት ደብረጽዮን ነው፣ ወያኔ ነው፣ ተጋሩ ነው፣ ጠላት ነው። እያታለለን ነው። የተሸነፈ ትግሬ ነው። አሁን አማራ ፋኖን አታሎ ለመምጣት እየሰራ ያለው። ስለዚህ ትግሬ ጠላት ነው ነው። እዚህ ውስጥ ያላችሁ እውነተኛ አማራዎች ትግሬ ቁጥር 1 ጠላት ነው። ከዋት ትግሬ ለዩ የሚላል አንድ ቅዘናም አማራ ስለሆንክ ነው። እነሱ ግን አማራ ጠላት ብሎ ነው ማኒፌስቶ የጻፈው። ኦርቶዶክስና አማራ ጠላቴ ነው፣ አሁንም እናጠፋዋለን፣ ሂሳብ እናወራዳለን ያሉ ሰዎች ናቸው እኮ ዛሬ መጡ። ከአማራ ሱዳን ይሻለን ያሉት ናቸው እኮ ዛሬ ጽምደው ላይ መጡ። አንሽምታም አማራ ትግሬ ጠላት ነው። ትግሬ ማለት ደግሞ እንደርታው ተንቤኑን ይሄ አጋዚውን አይወክልም። የአድዋ ወንበዴ ተጋሩ የሚባል ነው። ከደቡብ የመን የመጣ ስደተኛ ሴትለር ነው እየገደለን ያለ። እንደ እስራኤል ነው አካሄዳቸው። አማራ ይህን መንቃት አለብን። እንደ እስራኤል አካሄድ ነው እየሄዱ ያሉት። አባይ ትግራይ የሚባል ሀገር ይመሰረትላል ታያለ። የኩርድ ህዝብም እንዳንተ ጠንካራ ነበር። 45 ሚሊዮን ነበሩ። ጉረኛ ነበሩ። እንደ አማራ ፎካሪዎች ናቸው፣ ጦረኞች ናቸው። ተዋግቶ የሚያሸንፋቸው የለም። ሃይማኖተኞች ናቸው። ሲጃጃሉ ነው ዛሬ ተበትነዋል። ስለዚህ ምን ማድረግ ነው ያለበት አማራ? ኢትዮጵያን ማፍረስ ነው። ማፍረስ ማለት ምን ማለት? ኢትዮጵያ ሌላ ሰው ወሰደው ነው አይደለም፣ ስርዓቱ ነው። ኢትዮጵያ ትፍረስ ሲባል መንግስት ከሌለ መንግስታዊ ጭፍጨፋ አይደረግብም። አሁን እኮ መንግስታዊ ጭፍጨፋ ነው የሚደረግብን። አብይ የረሳነውን ነገር ላስታውሳችሁ መጣልኝ። ይህን ማወቅ አለባቸው። አብይ የአማራ ጦርን ለማስወረድ የመጣው ያወርድልኛል ብሎ አይደለም። እንኳን ጠመንጃ ቀበቶ እንኳን ትጥቅ ቀበቶ አይፈታም። አማራ የታወቀ ነው። እና አብይ ግን ያደረጉት
ምንድነው? በጠመንጃ ፍታስም አማራ ክልልን ማውደምና ማዳከም፣ አማራን ከኢኮኖሚ ውጭ ማድረግ፣ የተዳከመ አማራ እንዲኖር፣ ትግሬዎች ደግሞ ፋኖን እንረዳለን በሚል ጠመንጃ በማቀበል ፕራክሲ ዋር ወይም የእጅ አዙር ጦርነት በመክፈት የአማራ ክልል ከነ ትምህርት ቤቱ ህፃናት እንዳይማሩ ማድረግ ነው። ያ ተደርጓል በ3 ዓመት። ይሄ ጋንዲያ ፋኖ ጽምዶ እያለ ዘመነ ካሴ አንድ ቀበሌ መያዝ የምልክ ቤተ መንግስት ነው ያለ። የሱ እኮ ሐሳብ አለ። የደብረ ጽዮን ሐሳብ እኮ የጌታቸው አሰፋ የስብሐት ነጋ ሐሳብ ነው። የሞንጆር ነው ሐሳብ ነው። ሰራላችሁ። እንዴት ነው እዚያው ቀበሌ እየተለሰወስ ቀራለ? የሚስቁ ትግሬዎች ናቸው። የተበሳጩ ትግሬዎች ናቸው። ራቁታቸውን የውዝ ውስጥ እያስቀሯቸው እየተቀረጸ ነው። ራቁቱን እያስቀረው ኢትዮጵያ ውስጥ በጠዋት ሰው እያዳመጠ ተደብቆ ፋኖ እየሰማ ነው አለ እኮ። ከታች እኮ ማት ሰው ነው የሚያዳምጠው። ራቁቱን አስቀረው ትግሬ። በቃ ይኸው አብይ ራቁቱን እየቀረው፣ አማራ ፖለቲካው እየገባው መረጃ እያገኘ ነው። ሚዲያ የለውም። ለዚህ ነው አሁን የገባውላችሁ። መስማት አለባችሁ፣ ማወቅ አለባችሁ፣ መረዳት አለባችሁ። ጠላት ግን ወይም ስትራቴጂ ማወቅ አለበት። መራራቅ ነው ዋጣው። ሆን ተብሎ ነው። አብይ አህመድ አማራ ጠመንጃ እንደማያወርድ ያውቀዋል። እንኳን ጠመንጃውን ትቀበቶ አይፈታም እኮ ነው። የታወቀ ነው። አውርድ ያለ ያዋጋውን አማራ እንደማያወርድ ያውቃል። አማራ በሚስቱ በሀገሩና በጠመንጃው ቀልድ የለም። ዓላማው ግን ኦህዴዶች ምንድነው? የተዳከመ አማራ ለመፍጠር ነው። ይሄው ክልሉ ወደመው። ጠመንጃ ማን ነው? አልወረደም እኮ አማራ። አንድ ሰው አልወረደ። አንድ እኮ አልተማረከም። አብይ አህመድ የተማረከ አንድ ፋኖ ያሳየናል? አያሳየንም። በተፈጥሮ አማራ አይማረክም ብያለሁ። አማራ ለጦርነት ሲሄድ ወይ ሊገል ነው ወይ ሊሞት ነው። ጥይት ካጣ ይሞታል፣ ጥይት ካለ ይገላል። ኦሮሞ ግን ሲሄድ ለመማረክ ነው። ደቡብ ሲሄድ ለመማረክ ነው። ትግሬ ተወቅ ዘናም ውሸት ነው። ቦሎ 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 ይላል። አሁን ውሸታቸውን ለመደበቅ ትግሬዎች ጦርነት ሲከፈት ሞቅ ሲል ቦላው 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 አጅዋ ቦላው ለመደበቅ ነው። ከበሮ ይመታሉ። ውሸት ነው። ኤርትራውያን በጣም ፈሪዎች ናቸው። ትግሬ ምሽግ አይቆፍረው፣ ኤርትራ ምሽግ ይቆፍራል። ሩቅ ነው የሚቆፍረው ስለሚፈራ። ትግሬ ደግሞ አይቆፍረው። እንደ ኦሮሞች ቦታውን ነው የሚሄድ። ጠበቅ ያለ ውጊያ ካለት እንደ ትግሬ ሯጭ የለ። ውሸት እኮ ነው። ታዩ እኮ 75% የሀገሪቱን የመከላከያ ጦር መሳሪያ ይዘው በ150 ሺህ ፋኖ እኮ ተበተኑ። ታዩ እኮ እግራ አውጭኝ ሊጡን እየተሸከመ እኮ ርቦት እንጀራውን እየጋገረ። እንደነዚህ እኮ ጨካኝ የለም። አልጋ ላይ አርተው የሚሄዱ ናቸው። የበሉበትን ጋግረው ምጣዱን ሰብረው ትሄዳሉ። ከዚህ በላይ ጠላት አለ? አማራ ሸራርጉ ታብታባር አንቀሰና ሐቆ ነው። ኤርትራውያንስ ከምሽግ እስከምትዋጣቸው ከባድ ነው። አይታችኋል። የዘመቻ ፀሐይ ግባት የሚባል ጦርነት ታስታውሳላችሁ? ነቀሬ እጅጉ ደብረ ማርቆስ። እኔ ታስሬ ነበር ያኔ ደብረ ማርቆስ ነበርኩ። አሸንፎ ሲመጣ ሲያስሩት እኔ አስታውሳለሁ። ፀጉሬን አላጭም ብሎ ነቀሬ እጅጉ ናቸው። የጎጃም ልጆች ናቸው። ሶስቱም የሰበሩት ምሽጉን የሰበሩት 3 ናቸው። አማራ እኮ ነው ምሽጉን የሰበሩ። 1000 ኪሎ ሜትር ምሽግ ሰበሩ አማራ። ነቀሬ እጅጉ 3ቱ ነው ሰበሩት። አልሞቱ 3ቱ ቆስለው ነው የቀሩት። አንደኛው እጁ ነው የተመታው። ይሄ ተመቶ በእጁ ባንዳውራ ጣቱ እየተኮሰ ነው። ከዚያ በኋላስ ኤርትራ ሻቢያ ምሽግ እስከምታስወጣው ነው። ምሽግ ከወጣ በኋላ ቀነኒሳ ነው ኤርትራዊ። ሻቢያን ስለማታውቁት ነው። እኔ ወንድሞቼ ወታደሮች ነበሩ። ስለማታውቁት ነው። አማራ ነው ተዋጊው። አማራ አይሮጥም። ወይ ይገላል ወይ ደግሞ ትገለዋለህ። ጥይት ካለቀ ነው ትገለው። ጥይት ካላለቀ አማራን መተኮስ መምታት አይቻልም። የፈለገው ስተኩስ ብታድር ከተኛ ነው ያሰጣል። እነሱም ያውቃሉ። አማራ የሚተኩስበት አካባቢ አይኖርም። አድብተው በቆረጣ ነው። በቆረጣ በከባድ መሳሪያ መጥቶ ይላል። ቆረጣ ከባድ መሳሪያ ደግሞ ኦሮሞ ነው የሚተኩሰው። ደቡብ ነው። ጉልበት ስላላቸው አማራ ዶሮ ነው የሚያክል አይበላ። ጾም ነው ይላል። 40 ጾም ይላል። 80 ጾም ይላል። ምን ጾም ይላል።
ወታደሩ ነው የሚጾም እኮ ነው። አማራ ጅል ነው። መብላት ነው። ስጋ ሮባር ምናምን የሚባል ወታደር ነው። መግደል ነው፣ መብላት ነው። እነሱ ግን ደቡብ ምኑ መብላት ነው። ስለዚህ ጠመንጃ ይተኩስ። ከባድ መሳሪያ ቢኤም አማራ ማጉረስ አይችልም። ዶሮ የሚያክል ባህር እናንተን አመዱ ነው ገብተው በገመድ እየተጎተቱ ያ ሁሉ ያ እኮ ነው ዛሬ አሁን ኦሮሚት ቲቲ ውሸት እኮ ያ ቅዘናም ነው እንግዲህ የውሸት አሸነፈ ተብሎ ስልጣን ላይ የመጣው ግሪን ኤሪያውን ሁሉ የማህበር ቤቶች አዲስ አበባ 150 እና 200 ካሬ እየተከፋፈለ ዝም ብሎ እኮ እየመጣ ግሪን ኤሪያ አለ አይደለ የማህበር ቤቶች በስንት ሺህ ካሬ የተያዘ እየመጣ ተከፋፈለ 60 ሚሊዮን ነሽብቱ በቃ ዝም ብሎ እየሄዱ አሉ ማጠር ነው አዳነች አበበ እንተነ ያማን ነው በፊት ያለው ከንቲባቸው አንድ ድዳም አምጥተው ቁጭ አደረጉ እሱ ደግሞ ካርታ ይሰጣል በቃ ሙሉ በሙሉ አዲስ አበባን ያዙት ማለት ሳይዋጉ ሳይሸንፉ አማራ ተሸክሞ አምጥቶ ቁጭ አደረጋቸው ስለዚህ አሁን አማራ ጽምዶ እንደማያስፈልገው ነቅቷል እንዴት እናሸንፋለን ሁለቱን ገጥመህ አታሸንፍ ሁለት ጠላት አለ አማራ ጀግና ከሆንክ በክልል ውስጥ ያለውን ትግርኛ ተናጋሪ ጠርጋ አስወጣ ሀብት ንጠቅም ኢትዮጵያ ለማፍረስ ተነሳ የአዲስ አበባ ፎቆች ያንተ አይደሉ የኦዴድ ነው የሻቢያ ነው የህዋት ነው ካምፓኒው ያንተ አይደለም ፋብሪካው ያንተ አይደለም ምን አለ አማራ ማዳበሪያ ተከልክለል ወደ አዲስ አበባ ተጋምተው ከየክልሉ ጠርጋው አስወጥተው በእንዲጠባብ ክልል ውስጥ ያስቀምጡ ስለዚህ እንደ አያቶችህ ነፍጥን ይዘህ ለመውጣት መጀመሪያ አማራ ክልሉ መያዝ አለበት ማመጽ አለበት መተኮስ አለበት እውነተኛ የአድማ በታይና ፋኖ አንድ መሆን ያለበት አማራ የሆነ ታጣቂ ሁሉ ክልሉን ለመያዝ መነሳት
በምንም ታምር አማራ ያሸንፍ ይሄን ካላደረገ ክልሉን ከትግርኛ ተናጋሪ ነፃ አድርጎ የአብይ አህመድ መፈንጫ የሆነውን ካላስቆመ እንደ ትግሬዎች ዲፋክቶ ስቴት አድርጎ በጎበዝ አለቃ እየተመራ ኢትዮጵያን ለማፍረስ ካልወጣ አማራ ወደ ስልጣን ያመጣ። አሁን አማራ ኢትዮጵያ ትፍረስ ነው። ያኔ ተንበርክከው መጣው ሁለቱም ስልጣን ይሰጣል። ትልቁ ቁጥር ያለው አማራ ነው። ጀግናው አማራ ነው። ኦሮሞን እኮ ማርከን ጨርሰናል። ፋኖ እኮ ማርኮታል። የሚሸኙት እኮ አፋባኖች ናቸው። ወንድሞቻቸውን ግን ይገላሉ። አየው አማራ ጭካኔ። ኦሮሞ ኦሮሞን አይገልም፣ ትግሬ ትግሬን አይዘገልም። ኦሮሞ ኦሮሞን አይዘርፍም፣ ትግሬ ትግሬን አይዘርፍም። አማራ ግን አማራን ይገላል፣ ይዘርፋል፣ ያግታል ወገኑ። ስለዚህ አሁን አንድ ላይ ተጠቃቅሶ አብይ አህመድ ኦነጉ ነው ወያኔ ስልጣን በእኛ አማካይነት እንደነጠቀ እኛ ደግሞ መጀመሪያ ከትግርኛ ተናጋሪ ነፃ መውጣት አለበት። የአማራ ክልል ከብአዴኖች ነፃ መሆን አለበት። በዋናው ፋኖች መውደቅ አለበት። ይሄ ደግሞ ይሆናል። አማራ እኮ አሁን እጅ አልሰጠም። ምንም አልሆነም እኮ ገበሬ ተገሏል። አዎ ህጻናት ተጨፍጭፏል። አዎ አረመኔ ነው አብይ። ምክንያቱም ክልሉን ለማውደም ቅድም እንደነገርኳችሁ ሆን ብሎ ነው። አማራን ትጥቅ እንደማይሰጠው ያውቃል። ግን የአማራን ህዝብ ማዳከምና ኢኮኖሚውን ማውደም ነበር። ያን ተሳክቶላቸው አሁን ምን ማድረግ ነው ያለብን? እኛ ኢትዮጵያን ለማውደም ትግሬ ከመምጣቱ በፊት የአዲስ አበባ ፎቆችን ለማውደም በየሰፈሩ መደራጀት፣ የሆዴድ የህዋትና የሻዕቢያ ንብረት መንጠቅ ማለት ነው። ራበኛ ያለ አማራ ብቻ አይደለም፣ ራበኛ ያለ ኢትዮጵያዊ በየሰፈሩ ያለን የሆዴድን ንብረት መመዝገብ፣ ቪላ ቤቶቻቸው፣ ኮንዶሚኒየሙን፣ ካምፓኒዎቻቸው፣ ፋክተሪዎቻቸው፣ መኪኖቻቸው፣ ቤታቸው፣ ቪላዎቻቸው፣ ፎቆቻቸው። ፎቁን እቃውን ከወጣ በኋላ ማንደር ነው፣ መደርመዝ ነው፣ ጋዝ ስቴሽን ማቃጠል ነው። በሙሉ ኢትዮጵያ ዱቄት ታደርግና ትቆያቸዋለህ። በአመድ ላይ ይመጣሉ። ቢመጡም አመድ ላይ ነው። አዲስ አበባ ፈርሷል። ኦሮሞም አዲስ አበባ እያለ ያልሰራውን ከተማ የኦሮሞ የኦሮሞ ህዝብ እኮ ንብረት አለ። ኦህዴዶች ናቸው። ፎቅ እኮ አዲሱ ከተማ ሁሉ የኦሮሞ ህዝብ አለ። ዲሳግር የሚሉ ይኸውልህ፣ አይ ዲሳግር የሚሉ ትግሬዎች ናቸው፣ ኦሮሞች ናቸው። ሀብት ያለው ሰው ነው እዚህ ጋር አይ ዲሳግሪ ካለ ይሄ አይሆንም አይፈርስም ኢትዮጵያ የሚልህ ጅል አማራ ወይ ኦርቶዶክስ ጅል ነው። የኦርቶዶክስ አማራ ጅል አይደል? አይፈርስም ኢትዮጵያ ይላል። አማራ ማፍረስ ነው፣ የታጠቀው ኃይል ማፍረስ ነው። ለምን ካልከኝ በጎበዝ አለቃ ክልሉን ከያዝክ በኋላ እንደ አባቶችህ ዛሬ እኮ አማጋ የሚባል ሳር ክልክል የሚባል ነበር። እኛ በልጅነታችን ክልክል ውስጥ ላሞች ሄደው ወተት እንጠጣ ነበር። እኛ ቤት እኮ ወተት ባይኖር አጎት አክስት ቤት ወይ ደግሞ ጎረቤት ሄጄ እኔ እርጎ በላ ነበር፣ አጓት ጠጣ ነበር። ዛሬስ አማራ ክልል ጠቧል። ከሀገራችን ላይ ከወለጋ ጀምሮ በሀገሪቱ 11 ሀገር ፈጥረው ያንተ ሀገር አይደለም እየተባለ አባረውታል። ስለዚህ አሁን እንደ ድሮ እንደ ምኒልክና እንደ ቴዎድሮስ ህዝቤን ከጋላ ወራ ነፃ ወጣሁት ያለ እኮ አፄ ቴዎድሮስ ጀግናው። ምን ማድረግ ነው ያለበት? አማራ ክልሉን ከያዘ በኋላ በጎበዝ አለቃ እየተመራ ኢትዮጵያን ለማፍረስ መውጣት። ኢትዮጵያ ሲፈርስ ጥቅሙ ምንድን ነው ለአማራ? አሁን ኢትዮጵያ ለማፍረሰው ትግሬዎች የሚመጡ ውሸት ነው። አማራን ለማፍረሰው የሚመጡ ደንቆሮ ፖለቲከኛ ወይ ደግሞ ዘራቸውን ደብቀው ነው የሚያታሉ። ትግሬዎች የሚመጡ ኢትዮጵያ ሊያፈርሱ አይደለም። ቆርጠው የቻሉትን ያክል አማራን አፍርሰውት ነው የሚሄዱ። ኢትዮጵያ አትፈርስም። ኦሮሞ ሪፐብሊክ ይፈጠራል፣ ደቡብ ምናምን የአፋር ምናምን ሌላ ይፈጠራል፣ አማራ ይካፈሉታል። ስለዚህ እኛ ምንድን ነው የምናደርግ? የአባቶቻችንን ርስት በአፈሙዝ ማስመለስ። ይሄ ደግሞ አማራ ፋኖ ያደርገዋል። መሪ ነው እነዘመነ መባረር አይደለም፣ እርምጃ ሊወሰድባቸው ይገባል። ባይዘው እነዘመነ ወንጀል የዘመነ ቡድን ወንጀለኛ ነው። በክልሉ መውደም በክልሉ እልቂት ይጠየቃል። አብይ ብቻ ነው የሚጠይቀው። ፋኖን እዚያ ውስጥ እየተወሰወሰ በትግሬዎች ትእዛዝ እንዲቆይ ስላደረጉ ተጠያቂ ነው። ጎጃም የተማረኩ ነው፣ አይለቁትም። ታያለህ። ስንቱ እኮ ቤት ውስጥ እኮ ሀዘን ገብቷል። ዘመነ ካሴ እኮ ንግድ ነው ያደረገው። ገንዘብ ነዋ፣ ስልጣን ነዋ። እሱ የተነገረው ስልጣን ይሰጣል፣ መሪ ትሆናለህ። እንደ ወርቁ አይተነው ቢሊዮነር መሆን ይፈልጋል። ዛሬም ቢሊዮነር በጣም ዘርፏል። ትግሬዎች አሸክሞታል። 250 ሚሊዮን ብር እኮ ነው በአንድ ጊዜ ሰጡት። ቀላል ብር አለም እኮ። ይሄ ልጅ ወጣት ነው፣ የት ያመጣል?
50 ዓመት ቢሰራ ከየትም ያገኘው የተዘረፈው ከአማራ ገበሬ ግብር እየተጣለ እንደ መንግስት ሆነው እያቆሙ እየቀረጡ አሁን እኮ አማራ ክልል ውስጥ የትግሬዎች መኪና ይሽከረከራል። የአማራ ሀብታም መነገድ አይችልም። ተባሯል። አምጣ እየተባለ 5-6 ሚሊዮን 10 ሚሊዮን አምጣ 50 ሚሊዮን እየተባለ ቂጡን እየተቆረጠ ለቋል። ጠቅላላ አዲስ አበባ ገብቷል። ሌላ ሀገር ነው። በአማራ ክልል ውስጥ አሁን እየነገዱ እየተጠቀሙበት ያለው ኤርትራውያንና ትግሬዎች ናቸው። ሀቁ ነው። ለዚህ ነው ትግርኛ ተናጋሪ በጥቅሉ መውጣት አለበት። በጎዛ አለቃ አማራ መመራት አለበት። በየቀበሌ ያለውን ሀብት ንብረት መንጠቅ ነው። የራበው አማራና የራበው ኢትዮጵያ ከራበህ የኦህዴድን የሻዕቢያና የህወሓትን ንብረት ዝረፍ ነው። አይ አልዘፍርም ካል ቂጥን እያከክ እኛ ጋር መጥተህ አትለምን። የዲያስፖራውን ንብረት ለመጎርጎር ኪሱን አትምጣ። እዚያው ሰፈር ያለውን የወያኔ የሻዕቢያና የኦህዴድን ንብረት መውረስ ነው። እኛ የተራ ትግሬ፣ የተራ ኦሮሞ፣ የተራ አማራ አላል፣ የተራ ደቡብ አላል። ያልነው ምንድነው? የኦህዴድ የኦሮሞ ህዝብ አላል፣ የአጋዚ ወይ የትግራይ ህዝብ አላል፣ የህወሓት ንብረት ነው ያለው። የኤርትራ ህዝብ አላል፣ የሻዕቢያ ንብረት ነው ያለው። ይገባል። እነሱ መሪዎች ናቸው የያዙት። በሙሉ ያንተ ነው። ኢትዮጵያዊ ቀማ፣ ዝረፍ። ይሄንቶ ቢያምስ አማራ ሌላው እርሳው። አንተ ግን መጀመሪያ ክልልን ያዝ። ከዚያ በጎበዝ አለቃ እየተደራጀህ ወደ ርስትህ ሪስቶር ታሪክን ለማድረግ መውጣት ብቻ ነው። ያኔ ወተት መጠጣት ትጀምራለህ። ያኔ መንግስታዊ ስልጣን ያለው አካል የለም። ኢትዮጵያን ስታፈርሳት አማራ የሚገል የለም፣ የሚያስረ የለም፣ የሚያግድ የለም፣ አንቀጽ 40 የሚባል የለም፣ 39 የለም፣ ህገ መንግስት የሚባል የለም፣ ፖሊስ የለም፣ መከላከያ የለም። ሁሉም ታጥቋል። እግረ ወደ አመራው ወደ ቻልከው ያክል ቀላድ መሬት መውረር ብቻ ነው። እስከ ወለጋ መሄድ ነው። እስከ አሩሲ ትሄዳለህ፣ እስከ አፋር ትሄዳለህ። ማንም የሚያግድ የለም። ኢትዮጵያ አንተ ነች። በኢትዮጵያ ውስጥ ሁሉ አለ አማራ። ታጠቅ። ኢትዮጵያን ለማፍረስ በፍጥነት ስራ። ይሄን ካላደረግ ይሄንን ተሳክቶላቸው ከመጡ ወይ ደግሞ ከአብይ ጋር ከታረቁ ምን ይዘው ሊመጣሉ ብያለሁ። የዛሬ 9 ዓመት ህገ መንግስት ቀየርን ይላሉ። ልሙጥ ባንዲራ ያመጡልሃል። አንቀጽ 40 ያነሱልሃል። 39 ይነሳል። ብሔራዊ ቋንቋ ሳይሆን የስራ ቋንቋ ያደርጉልሃል። ሰሞኑን የስራ ቋንቋ ነው እኮ። ድሮም እኮ ወያኔም የስራ ቋንቋ ብሔራዊ ቋንቋና የስራ ቋንቋ እኮ አይለይም። አማራው ምን ማለት ነው? ብሔራዊ ቋንቋና የስራ ቋንቋ እና ብይ ሊያታሉት የስራ ቋንቋ አማርኛ ያደርግ። ድሮስ ወያኔስ የስራ ቋንቋ አለ አርጎት። ብሔራዊ ቋንቋና የስራ ቋንቋ ልዩነት አለ። ብሔራዊ ቋንቋ ማለት ማንኛውም ኢትዮጵያዊ አማርኛን የአፍ መፍቻው ቋንቋ አድርጎ ሲማረው ነው። የስራ ቋንቋ ማለት በፍርድ ቤት በምን ሂደህ የምትነጋገርበት ነው። የኛ ሌላ ቋንቋ የለ፣ ሁሉም ለምዶታል። ይሄ ሊያረጉልሃል። ከዚያስ ክልልን ያፈርሱብሃል። አሁን የያዝካትን ክልል ያፈርሱብሃል። አየህ። ከዚያስ በአንቀጽ 40 የወሰዱትን አንቀጽ 40 አፍርሰው መሬቱን ያጸድቁታል። አማራውን የለውም እኮ የወሰደው ወስዶ ሊጸድቅላቸው ማለት ነው። አንቀጽ 40 አፍርሰው አሁን በአንቀጽ 40 ወስደው አንቀጽ 40 አፍርሰው አማራ ድሮ ይዞት የነበረውን ርስቱን ኦሮሞ እነሱ ተከፋፍለውታል። ደቡብ ምን ይሆናል? አንቀጽ 40 ሲነሳ አዲስ መንግስት ሲመጣ ሽግግር ህገ መንግስት ሲቀየር የያዘው ሰው ይጸድቅለታል። አማራስ እንደተቀማ ነው ማለት ነው። 70 ሚሊዮን አማራውን ምንም የለው። ተመልከት እንዴት ሆኖ እየመጡብ እንደሆነ። ከዚያስ አታለውት አማራን ክልል ያፈርሱበታል፣ በክፍለ ሀገር ያደርጉታል። መጨረሻ ግን ዓላማውን ልንገራችሁ። ከ5 ከምናምን ዓመት በኋላ አንዱ ተከታታይ አድርገው ነው የሚከልሉት። እንደሚመች ኦሮሚያ ወይ ምናምን የሚባለው መጀመሪያ ይገነጠላል። ወለጋ ክፍለ ሀገር የነሱ ነው። ወለጋ ይከተላል። ኦሮሚያን ተከተልኩ ይላል። ደቡቦች ይከተላሉ። እስከ ሲዳማ ከፍተው እንደዚህ አድርገው ነው የሚመጡ። የኦሮሞ መሬት አውቀው በክፍለ ሀገር የኦሮሞ መሬት አሁን ያለውን ኦሮሚያን 4-5 ያደርጉታል አውቀው። አማራን ግን ይካፈሉታል። ሰሜን ሸዋን በሙሉ ያስገቡታል። ኦሮሞች እስከ ወሎ እስከ ከሚሴ ድረስ አንድ ሀገር ይፈጥራሉ። ትግሬዎች ሰሜን ተብሎ እስከ አባይ ጣና ድረስ ይከለላል። ክፍለ ሀገር ነው የሚሆነው። ወልቃይት እንዳትጠይቅ ማለት ነው። መተከል እንዳትጠይቅ ማለት፣ ራያ እንዳትጠይቅ ክፍለ ሀገር ያደርጉታል። ከዚያ ሲገነጠል አንዱ ሲገነጠል ይዘውት ሄዱ ማለት ነው።
ከዛስ አማራን ተካፈሉት፣ ህዝቡን ይካፈሉታል። ሴቱን ወጣቱን በባርነት ይሸጡታል። የቀረውን ቀስ ብለው ይጨርሱታል። ዓላማው ይሄ ነው። እስራኤልን ተመልከቱ። ሲጀምሩ 13000 ስኩዌር ካሬ ሜትር ነበረች። ዛሬ 85 እየገባል። ጋዛ ሰርስ ተጨመረላቸው። በዙሪያ ያለው ቅዘና ምስላሜ ሽርጥ ለባሽ አሩን አብልተውታል። እስራኤል እስከምን እንደሚሄድ በህይወት ባልኖር ልንገራችሁ። በህይወት ከኖራችሁ እኛም ካልን ወይ አብረን ካለን የምታዩት ነው። በቅርብ 10 ዓመት ውስጥ የእስራኤል ዓላማ ሳውዲ አረቢያን መውሰድ ነው። የኤፍቢአይ ጥናት፣ የሲአይኤ ጥናት፣ የኬጂቢ ምናምን የሚባል ትላልቅ የስለላ ተቋማት የኤፍቢአይ ሁሉ ጥናት ነው። ሲአይኤ ጥናት ነው። ሂድ አንብብ። እስራኤሎች ምንድነው የሚያደርጉት? አሁን በዙሪያ ያለውን አፈራርሰዋል። በሙሉ አፈራርሰውታል። አፍጋኒስታን፣ ሶሪያ ምናምን የሚባል ፈራርሰዋል። አሁን የቀረቻቸው ይቺ አሁን ኒውክሌር አለ ምናምን በጠጥ እሷን አሁን ያጠፏታል ከትራምፕ ጋር አሁን በዚህ ዓመት። አሁን ጽንፈኛው እስላም ነው። ጀግኖች ናቸው። እየተኮስ ነው። አሜሪካን የሚያሸንፍ አገር የለም። እስኪ ቻይና ይተኩስ። አልተኮሰም። ራሽያ ለምን አይተኩስም ታዲያ? አይተኩስም። ምንድነው መሰላችሁ ዓላማቸው? የድሮውን መጽሐፍ ቅዱስን እስራኤል ማምጣት ነው። አሁን ዱባይን ይመቱታል። ሳውዲ አረቢያ ሁሉ ይመታል። ምንም የሚያቆማቸው ነገር የለም። ሊባኖስ ይመታል። በሙሉ አረብ ሀገር ይፈርሳል። እና የድሮ እስራኤል እነ ሰለሞን ጊዜ ይመጣል። ይሄ ደግሞ ታዩታላችሁ። አሁን ትግሬዎች የነሱን አካሄድ እንደሚሄዱ ለአማራ ለማስጠንቀቅ ነው። አማራ ጅላቱን ትግሬ እየሄደ ያለው ያ የራሱ ሲኖርስ አቋቁሟል። የራሱ ፓስፖርት አለው። የራሱ በጀት አለው። የራሱ ቲዲኤፍ አለው። ትግራይ ዲፌንስ ፎርስ ማለት እኮ ከየት የተቀዳ ነው? አይዲኤፍ ማለት ምንድነው? ኢዝራኤል ዲፌንስ ፎርስ ማለት እነዚህ አገር ሆነዋል ነው የምላችሁ እኮ ቆይተዋል። ለአማራ አልነቃም። እነሱ የቀራቸው ለመውሰድ ነው እያታለሉ ነው ያሉ። እኛ ደግሞ ቀድመን የአማራ ክልል እንዲፈርስ አናረገው። ያለንን ክፍለ ሀገሮች ዞኖችን የሁለት ያገው ዞን የከሚሴን የቅማንትን በኃይል አፍርሰ ነው ከሚሴ ይፈርሳል። ኦሮሞ ለምን አፈረስከው ካል ከ16 ሚሊዮን አማራ አንድ ዞን የለው ይፈርሳል። እናፈርሰዋለን። በኃይል ነው የምታፈርሰው። አማራ ታፈርሰዋለህ። በጎበዝ አለቃ ትደረጃለህ። ወደ ክልሉ አንድም ሰው አይመጣም። ባህር ዳር እያዘ እንደ ትግሬው ጠንካራ ሆነ መከላከያ ይገባል። ከዚያ መቆም አይደለም። በጎበዝ አለቃ እየተመራ ትሻገራለህ። ወለጋ ርስት ነው። ሸዋ ጠቅላይ ግዛት ርስት ነው። ናዝሬት ያንተ ነው። ደብረ ዘይት ኦሮሞ እኮ በኃይል ነው የመጣው እኮ በወረራ እኮ ነው የመጣው። ያውም ሳይዋጋን እኮ ነው፣ በማታለል ነው። እኛ ግን ርስታችን አስመልሳለን። ይሄ ሀቅ ነው የምነግርህ። ይሄ አይቀርም። የአማራ ነፃ ትውልድ ይሄን ያደርገዋል። በቅርብ ታዩታላችሁ። አማራ እየሰማ ነው፣ ቁጭ ብሎ እየሰማ ነው። ታጥቋላ፣ ርቦታላ፣ ምንም ነገር የለው፣ መሬት ጠቧል። ስለዚህ የግድ እኮ ነው ለመብላት ወደ ወለጋ ሄደ። ታጥቋል፣ መዝረፍ ይጀምራል። ዝረፍ። የምትጀምረው ክልል ውስጥ ያለው ነው። አማራን አለ መዝረፍ ያለው። ትግርኛ ተናጋሪ ያንተን ጤፍ ማዳበሪያ አውቆ አልምዶብህ ማዳበሪያ እየገዛ በዚያ ደግሞ ሳይሳካልህ ሲቀር በሬን እያሸጠ ልጆችን ወደ አረብ ሀገር እየሄደ እያሰረ ነገዱ እኮ ሲገርፉ ነበር የሚያርቁ በግብርና ባለሙያዎች። ገበሬው ካላመጣ ያ ምስኪን ገበሬ ተፈጥዞ ቀበሌ ጽሕፈት ቤት ይተኛል ለሳምንት ቁልጫ ላይ። ለምን? ግብር አምጣ። የለውም እኮ አይምሩትም። አቡቁ ተገንዘብ ወስዳል ታመጣለህ ይታሰር። ያለችውን ሳይወደድ ኢአር ሚል ኤርትራ ሚል መኪና እግዚአብሔር ያሳያችሁ ተገንጥለው ኢአር ሚልና የመቀሌ መኪኖች መጥተው ይቆማሉ። የአማራ ክልል በሙሉ ያመረተውን እስካሩ ሲድረስ መጥተው አይኑ እያየ ገበሬው 7 ልጆች 8 ልጆቹን ደፍቶ ሳያበላ ያንን ብድር ለመክፈል 365 ቀን ቂጡ እስከሚቀደድ እየተንፏቀቀ ያመረተውን በርካሽ ይዘውበት ይሄዳሉ። አምላኩን እያለ ጎመን እስከሚደርስ ደግሞ ይጠብቃል። ጎመን እየጠመቀ ይከርማል። ድንች እየጎፈለ እየፈነቀለ ካለ ነው እሱም እየተበደረ ቀጠና ይባላል በክረምት። ተመልከተ አማራ አይሆንም ነው ምልኮ ኦሮሞ ይሄ አይሆንም፣ በእኛ ትውልድ አይሆንም እያልኩ ነው። አማራ ይሄን አያስቀጥለው።
አስረግጬ የሚነግርህ የታጠቀው አማራ መውጣት አለበት። ኦሮሞች ያ አይቀጥልም። ትግሬዎች አይቀጥልም። የእናንተ ካምፓኒዎች ይፈርሳሉ። እንወርሳቸዋለን። በኃይል ነው የምንወርሳቸው። የራሳችን ንብረት ነው። እንኳን እሱ በስማችን የተበደራችሁትን ገንዘብ መንግስት ስንሰራ አቢሲኒያን ስናመጣ እንመጣለን። በስማችን የተበደራችሁትን ገንዘብ አንደኛ እንከፍልም። ኢትዮጵያ ለምን እናስቀጥላለን? ኦሮሞና እናንተ የበላችሁትን ማተሚያ ቤት ፈጥረው እኮ 4 ማተሚያ ቤት ይሄ ኢንፍሌሽን የመጣው $1 200 ብር የገባው እኮ በእነዚህ ምክንያት እያተሙ ኦሮሞች፣ ትግሬዎች፣ ኤርትራ እኮ ማተሚያ ያለው ኢትዮጵያ ውስጥ በኬሻ እየተጫነ እኮ በወያኔ ጊዜ ኤርፖርት እያለው አንዱ ጀነራል ከአንዱ ጀነራል ቤት ለመውሰድ የሚገርማቸው ኤርፖርት አዳዲስ ብር ታትሞ 10 ኩንታል በፒካፕ ሲጫን አይቻል። ብር እኮ ነው ታትሞ ሲታተም አድሮ በዘመናዊ መሳሪያ ያትማሉ። ወስደው ፎቁን ዝም ብሎ የመጡ ያማራውን ይገዙታል። 500 ሚሊዮን ሲል ትደነግጣል። በቃ ይከፍላል። የሆነ ነገር መጥቶ ቦታውን ይገዛዋል። ለነሱ 300,000 ምንም ማለት የዚያን ውድ እርካሽ የሚባል ቦታ ነበር። 300,000 በጣም ትልቅ ብር ነው። እነሱ ግን 2 ሚሊዮን ይገዛዋል። መጥተው ቦሌ ላይ ገርጂ ላይ 1,000 ካሬ በ5 ሚሊዮን ብር ይገዛል። አጥሮት ይሄዳል። በ3 ወር ውስጥ አልቆ ታየዋል። አየትግሬ ጅል አረከው። አማራን ኦሮሞና ትግሬ ጅል አረጋችሁት ወይ? እየመጣን ነው። ምን አባ ነው የምትመጣ? ዲስኩራም ይዞ የሚመጣውን ፋኖን ምረሽም እውነት ነው። ገበሬው አይለቅም። አሁን ህወሓትን የሚናፍቅ ትውልድ ተፈጥሯል። በጣም በሚያሳዝን ሁኔታ አገር ቤት ያለውስ መንገድ ተዘግቶበት ነው፣ ንግድ ቆሞበት ነው፣ የሚበላው አጥቶ ነው፣ ማዳበሪያ አጥቶ ነው። እኔ ዲያስፖራው እዚህ እታገላለሁ ሲል የከረመው የዲያስፖራውን ገንዘብ ሲበላ ከርሞ በልደቱ አያሌው ተደራጅቶ አድፍጦ ዝም ያለ ቆሻሻ አማራ ሞራል በጣም አዝናለሁ። አይቀጥልም። ኢትዮጵያ አትቀጥልም። አታስቀጥላት። አማራ ኢትዮጵያን ስታፈርስ ገዢ መንግስት የለም፣ ገዢ ህግ የለም፣ የሚያቆምህ ብሔር የለም። የጥንቷን ርስትን ትወርሳለህ። አይብ ትበላለህ፣ ቂቤ ታነጥራለህ፣ ወተት ትጠጣለህ፣ ወተት ትደፋለህ፣ ድንች ትደፋለህ። ዛሬ ግን የምትበላው እኮ አሮብሃል። ይሄ መደረግ አለበት። ሌላው የልደቱ አያሌው ስራ በዲያስፖራ አምጥተውት ምልመላል። ዲያስፖራውን ይመለምናል። ልደቱ አያሌው ከህወሓት ተልኮ ወስዶ የሚዲያ ሰዎችን ቲክታክ ላይ ሳይቀር መልምሎ ለማድረግ አሁን ቴዲ ሐዋሳ የሚባል ልጅ አይታችኋል። ይሄን ነው እየሰራል። ባይዘይ ከጀዋር መሐመድ ጋር የተቀመጠ ጄኖሳይደር ነው። ጽንፈኛ ነው። የአማራ ጠላት በሙሉ ከቴዲ ጀምሮ ለምን ከወንጀለኛ ጋር የተቀመጠ ወንጀለኛ ነው። ትንግርቱ የሚባል አማራ ኦሮሞን መሬቱን ወርሶ ጨፍጭፎታል ብሎ እኮ የመመረቂያ ጽሑፍ የጻፈው ይሄ ሰው የአማራ ታጋይ ሆኖ መጥቶላል። ህወሓት እኮ ትግሬ ነው፣ ወለጋ ውስጥ የተፈጠረው ኦሮምኛ ጥርት አድርጎ ነው የሚናገር። ደግሞ ተጫወቱባቸው። የአብዲ ኢሌ ካድሬ እኛ እኮ እናውቀዋለን። አሜሪካ መጥቶ እየተጫወተብን የሚያታል ደግሞ ፕሪቶሪያ ሲሄድ አብይና ህወሓቶችን አማራ እንግጠመው ብሏቸው አይ አንተ እኮ ስማሉ እውነት ነው። እንዲህ አይነት የአራተኛ ክፍል እኮ ተማሪ እኮ የማይቀበለው ምን ያህል አማራ ደደብ ነው ብለህ ብታስበው ነው አንተ ደንቆሮ። አሁን ታዋቂ ግለሰቦችን ብዙ ቁጥር ያላቸው ቲክታክ ላይ እየመለመለ ነው። ቀደም ብዬ ነግሬያችሁ ነበር፣ ዛሬ እየደገምኩት ነው። አዲስ አበባ ላይ በ92 በ97 ከሀብታሙ አያሌው ጋር ወጣቱን ውጡ እያሉ በምርጫ እያታለሉ እነዚህ ካድሬዎች ያን ሁሉ ከ5000 ሰው በላይ አስገድለው እዚያ እርምጃው ስላልገደልናቸው እዚያው ስላላጠፋናቸው እነ ይልቃል ጌትነት ሳይቀር እዚያው ስላልተገደሉ ነገዱ አንዳርጋቸው መጥተው ዛሬ እያጨረበሩ እና አንዳርጋቸው ጽጌ አማራ የለም የገረድ ስብስብ ነው ቋንቋው የሚወታደር ነው ያለ ዛሬ አማራን ወክሎ ሱዳን ላይ ከነዘመነ ጋር ሲያወራ ነበር። በጣም አዝናለሁ። ዲያስፖራ እኮ በሞቀበት የሚገኝ ከብት ነው ጎበዝ። በሞቀበት ነው የምታገኘው የአማራ ዲያስፖራ።
የኢትዮጵያ ዲያስፖራ ከብቶቹ በሄዱበት እረኛ እኮ ማለት ነው። አሁን እረኛ ከብቶችን መከተል ነው። ከብቱ በሄደበት ሲናውዝ ነው የሚሆነው። ዲያስፖራ ማለት እረኛ ነው። ከብት ነው። በጣም ያሳፍራል። ጀዋርና ልደቱ የተባሉ የኢትዮጵያና የአማራ ጠላቶች ተጠቃቅሰው በህወሓት ተልኮ ይዘው ሲመጡ ያን ቁጭ ብሎ የሚሰማ አማራና የሚቀመጥ ለመወያየት ያስገርመኛል። አማራ የማይረባ ማልቀስ ብቻ ነው። አሁን አማራ ቅድም ነግረውን አያረገውም። ማልቀስ ይችላል። ሽመልስ ብለዋል። ሶፍት ስጡት ነው። ተንቀሃል። አማራ ኦሮሞ የተፈራው ትግሬ የተፈራው ስለሚገል ነው። እነዚህን ጠላቶችን ብትገላቸው ኖሮ አይፈነጭም። አማራ እኮ የሚያሳዝን ህዝብ ነው። ሊገል የመጣን የአብይን ጦር ቀልቦ እየላከ የራሱ ወንድም ግን ዶክተርና ምናምን ይገላል። ብልጽግና ነው ብሎ ወስዶ ይረሽናል። ሰዲ አካባቢ ባለፈው 28 የብልጽግና የተማሩ ወንድሞቹ ነው። እንደውም አንዷ የ3 ወር እርጉዝ ነች። ገደሏት። ብልጽግና ናቸው ብለው ከቢሮ ሰብስበው ወስደው ገደሏቸው። ፋኖች የዘመን አሳሰብ ያለው ፋኖ ብልጽግና ተጠቅማ አብይ ኦነጉን አለም እንደ ስልጣን የቀማው እንዴት ነው አማራ ብልጽግና የማይሆነው? እንዴት ነው ህወሓት እኮ መሆን ይችላል? ገበሬው አማራውን ወደ አንተ አስተሳሰብ ማምጣት ነው ያለብን እንጂ ፋኖ ወስደ መግደል የለብን። አድማ በታኝና ፋኖ ማታ ማታ አረቄውን እየጠጣ መደራጀት አለበት እንጂ እየተፈላለገ መገዳል የለበት። ቀን ቀን ትታኮሳለህ ሰማይ ላይ፣ ማታ ግን አብረህ ትሰራለህ። ክልሉን በአንድ ወር ውስጥ መያዝ ይቻላል። ከጀዋር ጀምሮ እስከ ትንግርቱ እስከ ቴዲ ሐዋሳ በሙሉ የአማራ ቀንደኛ ጠላቶች። ምክንያቱም ጀዋር ዓለም አቀፍ ወንጀለኛ ነው። ዓለም አቀፍ ሽብርተኛ ነው። ገንዘብ ከግብፅና ከአረብ ሀገሮች አግኝቶ እኮ ተይዟል። አሜሪካ እኮ ፓስፖርትም የለው ስልጣን አገኛለሁ ብሎ ሰጥቶ ነበር። በኋላ ገንዘቡ ሲጣራ በሚሊዮን ዶላር ነው። ከየት አመጣው ተብሎ ሲጣራ ከአረብ ሀገር ነው ዋይር የተደረገው። ሽብርተኛ እስከ 30 ሽብርተኛ ሀገሮች ጋር ይዘውበታል። አይሬስ ክስ አለበት። በዋስ ነው ወጣው። ታስሮ ነበር ዳላስ ቴክሳስ ላይ። አሁን ኬንያ የተደበቀው ለዚያ ነው። ይሄን ወንጀለኛ በሜጫ አንገት ቆርጣለሁ እያለ ያን ያህል ተከበብኩ እያለ 86 አማራ እኮ ባንድ ቀን ያስደረገ። ከዚህ ሰውዬ ጋር ቁጭ ብሎ የምታዩቸው ሰዎች በሙሉ የህወሓት ቅጥረኞች ናቸው። ዛሬ በኦሮሚያ ክልል አሩሲ አካባቢ የሚገደለው ክርስቲያን እኮ የጀነ ጀዋር መሐመድ ቤተሰብ እኮ የህወሓት ተልእኮ እኮ ነው። ሸኔ እኮ ነው የሚገለው። አብይ ነው እንደሚገለው። አብይ እንዲገደልለት ይፈልጋል። ምክንያቱም አማራ ሲገደል ቦታውን እያየ እየለቀቀ ሲሄድ ለኦሮሞ ቦታው ስለሚቀር ያን ይደግፋል፣ አይከላከልም። ምክንያቱም ኦሮሚያ የምትባል ነፃ ሀገር መመስረት ይፈልጋሉ። ግን ጦር አሰማርቶ ሂዶ አይገልም። ሸኔ ኦነግ ሲገል ግን ደስተኛ ነው፣ እርምጃም አይወስድም። አሁን እኮ አብይ ፋኖ ማጥፋት ይችል ነበር። ቀላል ነው ፋኖ ማጥፋት። አውሮፕላን እኮ መተኮስ ባሉበት አካባቢ ጮቄ ምናምን መምታት እኮ ነው፣ መደምሰስ ነው። በየቀኑ መደምሰስ እኮ ነው። ኦነግን ሊያጠፋው ይችላል እኮ አውቆ ነው። አሁን የወያኔ ፋኖ አብይ አህመድ የማጥፋት አቅም አለው። ድሮን አለው፣ የት እንዳሉ ይታወቃል። አይነካቸውም። ለምን? አማራ ለአማራ ደም እየተቀባባ አማራ ለአማራ እየተገዳደለ እነሱ ሳይነኩት ወንጀል እንዳይገቡ ፋኖ ያዋጣ ብሎ ለቆታል። ወደ አዲስ አበባ እንዳይወጣ ድሮኑን ጠምዶ ቁጭ ብሏል። ስለዚህ አሁን አማራ ይዘርፋል፣ ይገላል፣ ራስ በራሱ ይገዳደላል፣ ይጠላላል። ጎንደር ለጎጃም ሲሰዳደብ ይውላል። አሁን ክልሉን አፍርሶ ጨርሶ አሁን አማራ ተበትኗል። ስለዚህ ማጥፋት ይችላል፣ ማጥፋት አይፈልግም። ለምን? አማራ ራስ በራሱ የተገዳደለት ነው። ይሄን ግን ነቅቶ አማራ ራሱን ማቆም ሲገባው፣ ተኩስ ማቆም ሲገባው፣ ባህር ዳርን በስምምነት ህዝብ ሆ ብሎ ሁላችንም አንድ ነን ብሎ መያዝ ሲገባው ሲተኩስ ይውል። አንዱ አፋባን ነኝ፣ አንዱ ብልጽግና ነኝ፣ አንዱ ምንድን ነኝ፣ አንዱ ፖሊስ ነኝ እያለ ሲዋጋ ነው የሚለው። ስለዚህ ማዛ መሐመድ እኮ የወያኔ ተላላኪ ሰላይ ነች ምልምል ነች ብለን ስናጋለጥ እናንተ ተከራከሩ ነበር። እሷን እኮ ከአሜሪካ ወስዶ እኮ ጀርመን እኮ የአውሮፕላን ትኬትና አልጋ ይዘው ካሽ ሰጥተው ወሰዷቸው እኮ ጎንደሮች ነች።
ይሰፍራል። ብሪጅስቶን የተባለች ግን ጀግና በትምህርትም በፖለቲካ የምትበልጣት ግን እዚያው ጀርመን ነበረችላች። ያውም ሆቴል አትጠይቃቸው፣ ምግብ አትጠይቃቸው፣ ገንዘብ አትጠይቃቸው። ቅዳሜ ገበያ የተባለችን ጋንግሪን እኮ ኦሮሞ ሐምሌ 5 የሚባል የጎንደርን ትግል ነጥቆ ለደመቀ ዘውዱ የሚሰጠው ደደብ ኃይል እኮ የወልቃይት ዲቃላ በአውሮፓ የሐምሌ 5 አብሪ ኮከብ እያለ ሲያከብር እኮ የጠራት የጎንደርን ዋና ጠላት ጋለሞተዋል ቅዳሜ ገበያ ነው። አያችሁ፣ አማራ ጠል የትግሬ መድረክ ስለነበር የትግሬ ቡድን ነው። አየህ እንጂ ቅዳሜ ገበያ ጎንደርን እንዴት እንደምትጠላው ይታወቃል እኮ። ምክንያቱም ቅዳሜ ገበያ ዘመንን ስለምደግፍ ዘመነ ወያኔ ስለሚያሰራው በዚያ ተገዳይተው ነው። አያችሁ። ስለዚህ ወልቃይት የወልቃይት ታጋዮች በሙሉ ትግሬዎች ናቸው። ከደመቀ ጀምሮ ይሄን ማወቅ አለበት ጎንደሬ። አሁን ማዛ መሐመድን ስደርስባት ካድሬ ናት ለካ ወያኔ ናት። እኛ ስናጋልጥ የታባትክ ነበር። ሁሉም አሁን እዚህ ጋር የምታዩቸው ከነ ጀዋር ትንግርቱ ጀምሮ የህዋት ወኪሎች ናቸው። ኔልቃል ጌትነት እኮ እዚህ ናቸው ያሉ እንዴ ተፈራ የህዋት ወኪሎች ናቸው እኮ ስለማታውቋቸው እኮ ነው። አሁን ህዋቶች ተመልሰው ሲመጡ ያቀዱትን ነገር ልንገራቸው። ተመልሰው ሲመጡ እቅዳቸው ደርሰንበታል። አማራ ክልል እነሱ ነው የከለሉት የፈጠሩት። ሲመጡ የመጀመሪያው የሚያደርጉት አማራ ክልል ማፍረስ ነው። ከፊሉን ለኦሮሞ ይሰጣሉ፣ ከፊሉን ለራሳቸው ይወስዳሉ፣ ከፊሉን ለሱዳን ይሰጣሉ። ለምንድን ነው ለሱዳን ስትሉ፣ ሱዳን በጣም ጠበቃቸው ነው። ሳምሪ ያለ እዚያ ነው። አርሚ 7 አርሚ 16 አርሚ ምናምን የሚባሉ እዚያ ነው ያለው። አማራ ጨፍጫፊ ኃይል እዚያ ነው ያለው። በቤንሻንጉል እየመጡ ነው። ስለዚህ አሁን ተሳክቶላቸው ቢመጡ የመጀመሪያው እቅዳቸው የአማራን ክልል ማፍረስ ነው። ከዚያስ ሰሜን ጎጃም የሚባል ደቡብ ጎንደርን ጨምሮ ሌላ የአገው ክልል መፍጠር ነው። ሌላውስ ምን ማድረግ ነው? አማራን ክልል ካፈረሱ በኋላ ምንድነው የሚያደርጉት ብላችሁ ታስባላችሁ? ሲመጡ ማለት ነው አላማችሁ አማራ ክልል መፍረስ አለበት። አማራ ክልል ካልፈረሰ በፍጹም አማራ እንደማይጠፋ ያውቃሉ። ስለዚህ ሌላው ምን ያደርጋሉ? የአማራ ልዩ ኃይል ያቋቁማሉ። የአማራ ልዩ ኃይል እንደምታውቁት በትግሬ ዘመን አሰለጣጠኑም ስምሪቱም የትግሬ ነው። አማራ ጠል ነው። አማራን ይገላል። ፋኖን ሽፍታ እያለ እያሳደደ ይገላል። ግደል ሲባል ሄዶ ደሞዝተኛ ነው ይገላል። ትግሬዎች ሲመጡ እነዘመነ ይዟቸው ቢመጡና ቢሳካላቸው ቅድሚያ አማራን ክልል ማፍረስ ነው። ዞኖች ምናምን ክፍለ ሀገር መፍጠር ነው። አማራ ማዳከም መበተን ነው። ሌላው የአማራ ልዩ ኃይል የሚባል ያቋቁማሉ። ገዳይ ቡድን ማለት ነው። ከዚያ ጭፍጨፋውን ይጀምራሉ። በትግራይ እናት ላይ ተኮሰ ያሉትን ሁሉ በሙሉ ሽፍታ እያሉ ሰውን ስለማይፈልግ ወደ ጫካ ስለሚገባ እያሳደደ ደግሞ ያ አማራ ነው ያውቀዋል። ቦታውን የሰለጠነ ነው። ተኩስም አይስትም አማራ ነው። የአማራ ልዩ ኃይል እንደ ድሮ መግደል ይጀምራሉ ማለት ነው። ይሄ እቅዳቸው ነው። የአማራ ልዩ ኃይል ያቋቁሙልሃል። አንተ ይመስላል። ስምሪቱም አሰለጣጠኑም በአማራ ጠልነት ነው። ልክ ድሮ እንዳለው ድሮ እኮ የአማራ ልዩ ኃይል እኮ የአማራ ጠላት ሽፍታ እያለ እኮ ፋኖን የሚገል እኮ ነው። ገበሬውን እኮ አስሮ እኮ የሚቀጠቅጥ ነው። በችግኝ ሲገርፍ የሚያደርገው ነው የአማራ ልዩ ኃይል የምትለው ማለት ነው። የኦሮሞ ስለ ኦሮሞ ነው የሚሰራው። የትግሬ ለትግሬ ነው። የደቡብ ለደቡብ። አሁን በብልጽግና ጊዜ እኮ ዲያስፖራው ተጠቅሎ ገብቶ ነበር እኮ። አሁንም ልደቱ አያሌው የሚያደርገው ልንገራቸው። ይሄ ባይሳካ ልደቱ ወይ ደግሞ ቢሳካላቸው ልደቱ አሁን ያደራጀውትን ኃይል ይዞት ይገባል። ቃሌ ነው። ወያኔ ቢመጣና ይዞት ይገባል። ምን እንደሚያደርጉ ልንገራቸው። ደግሞ ይሄን ከፊሎችን በጣም የሚፈልጓቸውን ይሰጧቸዋል። ስልጣንም መሬትም ምንም ኮንዶሚኒየም። የቀረውን ደግሞ ልክ እንደ አብይ ሲመጣ እንደወጣው መልሰው የገደሉትን ይገላሉ። እዚያው የሚያስሩትን ያስሩና የቀረውን ያባሩት ትግሬዎች። ማንን ደግሞ ከጉዳይ ጽፎ ከመጡ በኋላ። ስለዚህ ኢትዮጵያ ያረጀች ያፈጀች ሀገር ነች። ያበቃላት ሀገር ነች።
የሞት ሀገር ነው። እንኳን የጥቁሮች የሽምፓዚ ሀገር ዩጎዝላቪያ የነጮች ሀገር ፈርሷል። ለሰባት ሀገር ተበትሏል። መበተን ነው አማራ። እስከ መቼ ነው እየተገደልክ? እስከ መቼ ነው እየተናቅ? እስከ መቼ ነው እየተሳቀቅ? እስከ መቼ ነው ርስን ተቀምጠህ የምትቀጥለው? ለአንዴና ለመጨረሻ ጊዜ አማራ መነሳት አለበት። ኢትዮጵያን በማፍረስ የራሱ መንግስት ማቆም አለበት። አንበርክከህ ወደ ስልጣን መምጣት አለበት። እኛ ተረኛ ነው። ብዙ ኮዞች አሉ። አማራ ግድያ ያለው መፈናቀል አለ፣ መታለል ለ50 ዓመት ተጨፈጨፈዋል። እሱ አይደለም ተረኛ ነው። ተረኛ ነው። ደርግ ኦሮሞ ነው፣ ሙሉ ኦሮሞ ነው። ኃይለ ሥላሴ ግማሽ ኦሮሞ ነው። ዮሐንስ ሙሉ ትግሬ ነው። ምኒልክ ግማሽ ኦሮሞ ነው። መለስ ዜናዊ ሙሉ ትግሬ ነው። መንግስቱ ኃይለማርያም ሙሉ ኦሮሞ ነው። ኃይለማርያም ወላይታ ሙሉ ወላይታ ነው። አብይ አህመድ ሙሉ ኦሮሞ ነው። ስለዚህ ለ150 ዓመት እኛ እየገዛን አለ 200 ተረኛ ነን። አንደኛ ህዝባችን ቁጥር ብዙ ነው። ሁለተኛ መሬታችን ተነጥቀናል። ሶስተኛ ከፖለቲካ ውጭ አድርገውናል። ከኢኮኖሚ ውጭ አድርገውናል። ክልሉን አፍሰውብናል። በኢትዮጵያ ውስጥ እንዳንንቀሳቀስ በነፃነት ተደረገ። ወደ አንድ ክልል ሰብስበው ነጥቆ መውጣት፣ ሰብሮ መውጣት። ስለዚህ ማንንም አትስማ አማራ። ሌላው ለዚህ ለሚዲያ እያሉ የሚመጡ ለመሰብሰብ እንዳሰጡ። አንደኛ በሙሉ ጽምዶ ነው የሚለው ጽምዶ። ሁለተኛ እዚያ ህዋት የከፈላቸው ህዋት ይክፈላቸው። አትዩ፣ አትመልከቱ፣ አትስሟቸው። ሳሰሟቸው ሲቀር ህዋት ራሱ መክፈል ያቆማል። ለምን ገንዘብ አይሰጥም? ያቆማል። እናንተ